አሁን እያሳለፍኩ ያለው ችግር ከአላህ የመጣ ፈተና ነው ወይስ ቅጣት ነው የሚለውን ማወቅ ከፈለክ ነፍስህን እንዲህ ስትል ጠይቃት። አንተ ወንጀል ላይ የተዘፈክ ከሆንክ በወንጀል ላይ የምትመላለስ ከሆነ የአላህን ሱብሓነሁ ወተዓላ ትእዛዝ የማታከብር ከሆነ ችልተኛ ከሆንክ ሰላትህ ወቅቱን ጠብቀ ማሰግድ ከሆነ በአላህ ላይ የምታጋራ ሰው ከሆንክ ለአላህ ብቻ የሚገባውን አምልኮ ለአላህ ብቻ ማሰጥ ከሆነ ቀብሮች ጋር ሄደ የምትለምን የምትጣራ የምትሳል ለነሱ የምታርድ በአጠቃላይ አላህ ሱብሓነሁ ወተዓላ ባዘዘህ ነገር በአግባቡ ማትታዘዝ ከሆነ በከለከለህ ነገር ማትከለከል ከሆነ አሁን እያሳለፍከው ያለው ችግር ከአላህ የመጣ ቅጣት እንደሆነ እወቅ። ነገር ግን አንተ አላህ ሱብሓነሁ ወተዓላ ባዘዘህ ነገር በአግባቡ የምትታዘዝ ከሆነ በከለከለህ ነገር በአግባቡ የምትከለከለው ከሆነ በአላህ ላይ ቅንጣት ያክል የማታጋራ ከሆነ ለአላህ ብቻ የሚገባውን አምልኮ ለአላህ ብቻ የምትፈጽም ከሆነ ሰላትህ ወቅቱን ጠብቀ መስገድ ከሆነ አላህ በደነገጋቸው ድንጋጌዎች ላይ በቻልከው አቅም የምትጸና ከሆነ አሁን እያሳለፍኩ ያለው ችግር ከአላህ የመጣ ፈተና እንደሆነ እወቅ። ይህም ፈተና አላህ ዘንድ ያለህን ደረጃ ከፍ ነው የሚያደርግልህ። ለሃዛ አሁን በህይወትህ እያሳለፍከው ያለውን ችግር ምን እንደሆነ ምክንያቱ ማወቅ ከፈለክ ከአላህ ጋር ያለህን ግንኙነት ተመልከት።